ይህ ንጹሕ መንፈሳዊነት በምክንያታዊ እና በሳይንሳዊ መርሆች ላይ የተመሠረተ መንፈሳዊነት መንፈሳዊነት ያለ ምስጢራዊነት ወይም ዶግማዎች ነው። መንፈሳዊነት ሃይማኖተኛነት አይደለም። ለሁሉም ነገር ምክንያት አለው። ይህ ሁሉም ነገር የሚቆጣጠሩት ከተፈጥሮ እና የማይለወጡ ሕጎች ጋር የሚስማማው የጠፈር እውነት ነው። ይህ ከብርሃን መናፍስት ከላቁ ዓለም ፍጡራን ጋር ለመገናኘት ቀጥተኛ ነው። ከአሁን በኋላ ወደ ቤተ መቅደሶች መሄድ አያስፈልግም። ከአሁን በኋላ ከቤት መውጣት አያስፈልግም። ከአሁን በኋላ መንበርከክ፣ ዓይኖችዎን ወይም ሌሎች ነገሮችን ማዞር አያስፈልግም። እኛ በሥጋ የተፈጠርን መናፍስት ነን። የሁሉም ነገር ፈጣሪ ኃይል ያለው ተራ ሰዎች አምላክ ብለው የሚጠሩት የማሰብ ችሎታ መርህ አካል ነው። ሳይኪክን ማጽዳት ለመንፈስ ጥቅም የሚደረግ ልምድ ነው። በተወሰነ ጊዜና በሥርዓት መከናወን አለበት። ስለዚህ ሳይኪክ ማጽዳትን ለመለማመድ የቀኑን ተመሳሳይ ሰዓት ማዘጋጀት አስፈላጊ ነው። በተመሳሳይ ጊዜ ጠዋት፣ ከሰዓትና ምሽት። ጊዜውን ቢያመልጠው ምንም ችግር የለውም። ይህ ሕይወትዎን በሰለጠነ መንገድ ለመምራት እና ከዚህ ልምድ የበለጠ ለማግኘት ነው። በሳይኪክ ማጽዳት ወቅት ለሚነገሩ ቃላት ትኩረት መስጠት ያስፈልጋል። በዓይነ ሕሊናህ ይታይህ የቦታ ብርሃን ከፍ ያለ የበለጠና የበለጠ በኃይል የሚያበራ የሳይኪክ ማጽጃን በምናደርግበት ጊዜ ይህ በከዋክብት ውስጥ የሚከሰት ነው። የመጀመሪያው ኢራዲዬሽን ይባላል። ይህ ሳይኪክ ማጽዳት የመጀመሪያ ክፍል ነው። ከዚያም ይከተላል ኢራዲዬሽን ለ5 ደቂቃዎች የምንደግመው ክፍል ነው። እና አንድ ኢራዲዬሽን ለላቀ ከዋክብት፣ አንዱን ለታላቅ ትኩረት እና አንዱን የመንፈሳዊ እንቅስቃሴ መሪዎችን በማድረግ እንጨርሰዋለን። የሳይኪክ ማጽጃን ሲያደርጉ ለመጀመሪያ ጊዜ ከሆነ ለ10 ደቂቃዎች ቢያደርጉት እና ለ3 ሳምንታት ቢያደርጉት ጥሩ ሐሳብ ነው። በአንድ ጊዜ 10 ደቂቃዎች እና ከ3 ሳምንታት በኋላ ለ5 ደቂቃዎች ማድረግ ይጀምሩ። ይህ ራስዎን በደንብ ለማወቅ እና ራስዎን በአዲስ ኃይሎች ለማጠናከር አስፈላጊ ነው። ይህ የኃይል ለውጥ ምልክት ስለሆነ መጀመሪያ ላይ የጨለመ ሕልም ማየት የተለመደ ነው። ግራ መጋባት፣ መታወክ፣ ተስፋ መቁረጥ፣ ስቃይ፣ እርግጠኛ አለመሆን፣ ፍርሃት ወይም ፍርሃት ባለበት አካባቢ ውስጥ ሲሆኑ ተረጋጉ። ሐሳቦቻችሁን በጣም ከፍ ወዳለ ከፍተኛ የሥነ ከዋክብት ከፍ ያድርጉ እና በአእምሮ ኢራዲዬሽን ያድርጉ። ሳይኪክ ማጽዳት የመንፈሳዊ መታጠቢያ የሆነው የአእምሮ ንጽሕና ነው። ከጭንቀት፣ ከእንቅልፍ ማጣት፣ ከእይታ ከብደት፣ ከሱስ፣ ከጭንቀት፣ ከእንቅልፍ መለያየት፣ ከአደጋ፣ ከንዴት፣ ከጭንቀት፣ ከጥላቻ እና ከብዙ ችግሮች ነፃ ያደርገናል። ሳይኪክ ማጽዳትን በሚለማመዱበት ጊዜ ዓይኖችዎን መዝጋት የለብዎትም ወይም መንበርከክ የለብዎትም እና አካባቢው ቃላቱን በቃላት እንዲገልጹ የማይፈቅድልዎ ከሆነ በአእምሮው ሊያደርጉት ይችላሉ። ሳይኪክ ማጽዳትን ለመለማመድ ሰላማዊ አካባቢ መፍጠር ያስፈልጋል። ሳይኪክ ማጽዳትን ለመለማመድ ምንም ተቃርኖ የለም፣ ነገር ግን ልብ ልንል ይገባል። ለበላይ መናፍስት አክብሮት፣ ከፍ ባለ አሰራር እና አእምሯዊ ለሆኑ የቡድኑ ሥራዎችን ለ2 ወይም ለ3 ጊዜ ወይም ከዚያ በላይ ከፈለጉ። ነገር ግን ይህንን ልምምድ እንደ ጸሎት አታድርጉ። ሳይኪክ ማጽዳት ጸሎት ወይም ሃይማኖታዊ የአምልኮ ሥርዓት አይደለም። ምንም የሚታይ ነገር የለም። የመንፈስ ቁርኝት ከላቁ ከዋክብት ማለትም የብርሃን መናፍስት ናቸው። ስለዚህ ይህ በእውነት እንዲሠራ የምሰጥዎትን መመሪያዎች ይከተሉ። ስለ መከራ ወይም መከራ አታስብ። ረህራዱን ወይም ከዘንን ወይም ሐዘንን አታስብ። ምንም አይነት ጥያቄ አታምጣ። የላቁ መናፍስት የሚያስፈልገንን አስቀድመው ያውቃሉ። ጨረራዎችን በምታደርግበት ጊዜ ለሚናገሯት ቃላት ትኩረት መስጠት አለብህ እና በዙሪያህ ያለውንና የሚያጠናክርህን የብርሃን ትኩረት ሐሳብ መፍጠር አለብህ። ሁሉም በሐሳባችን ላይ የተመሠረተ ነው። እንደዚህ እንዴት ማሰብ እንደሚቻል አሁን በሳይኪክ ማጽዳት እንጀምር። ወደ የላቀ ኮከብ ቆጠራ፣ ታላቅ የትኩረት ፈጠራ ኃይል፣ አጽናፈ ሰማይን የሚቆጣጠሩት ሕጎች ተፈጥሯዊ፣ የማይለዋወጡ እና ሁሉም ነገር ለነርሱ ተገዥ እንደሆነ እናውቃለን።
እንዲሁም በጥናት በምክንያትና በስቃይ ከመጥፎ ልማዶች እና ከጉድለቶች ጋር በሚደረገው ትግል የተገኘ መንፈስ የሚገለጽ እና የላቀ ዝግመተ ለውጥ የሚያመጣ መሆኑን እናውቃለን። እኛ ማድረግ ያለብን የተወሰኑትን እና ነፃ ምርጫችንን በተግባር ላይ በመዋል ለበላይ መናፍስት ሐሳቦችን እናወጣለን። በዚህም እነሱ በብርሃንና በፈሳሽ ይሸፍኑናል፣ ግዴታችንን እንድንወጣ ያጠናክሩናል። ታላቅ ትኩረት የዓለም ሕይወት እዚህ ላይ ሐሳቦችን ወደ ከፍተኛ መንፈሶች እናስተላልፋለን፣ ይህም ሥራችን ለማጽደቅ በብርሃንና እያበረታቱን። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣ በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው፣
በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ በላቁ መናፍስት እያስተላለፍን ነው። በብርሃናቸውና በፈሳሾቻቸው እንዲሸፍኑልን ግዴታችንን እንድንወጣ ያበረታናል። ወደ የላቀው አስፋው ታላቅ ትኩረት የዓለም ሕይወት እዚህ ላይ ሐሳቦችን ወደ ከፍተኛ መንፈሶች እናስተላልፋለን። ይህም ሥራችን ለማጽደቅ በብርሃንና እያበረታቱን ለታላቁ ትኩረት ታላቅ ትኩረት የአጽናፈ ሰማይ ሕይወት እዚህ ላይ ሐሳቦችን ወደ ከፍተኛ መንፈሶች እናስተላልፋለን። ይህም ሥራችን ለማጽደቅ በብርሃንና እያበረታቱን ለመንፈሳዊ እንቅስቃሴ ለዋክብት መሪዎች ታላቅ ትኩረት የዓለም ሕይወት እዚህ ላይ ሐሳቦችን ወደ ከፍተኛ መንፈሶች እናስተላልፋለን። ይህም ሥራችን ለማጽደቅ በብርሃንና እያበረታቱን የሳይኪክ ማጽጃውን ብቻ ነው የሠራነው ያስታውሱ። ለ5 ደቂቃዎች መደረግ አለበት። ይህንን ልምምድ ሲያደርጉ ይህ የመጀመሪያው ከሆነ ለ10 ደቂቃዎች ያድርጉትና በመግቢያው ላይ የገለጽኩትን መመሪያዎች ይከተሉ። ምስጋና